ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ይሄ ገጸ ንባብ የሚናገረው በታችም በምድር ማናቸውም ነገር አታድርግ እያለ እዚህ ጋር ደግሞ ለምድር የጭቃ መሰዊያ ያስራልኛል። ጭቃ አፈር አይደለም? አፈር የተገኘው ከምድር አፈር አይደለም? ምድር የተፈጠረች አይደለች? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረው ብሎ ይናገር የለ? እዚህ ጋር ያልቃል ጉዳይ ማለት የጭቃ መሰዊያ ያስራ ማናቸውም ነገር አታድርግ ያለ። ጭራሽ ደግሞ እንደው በሙሴ ተነሳሽነት ነው እንኳን እንዳንል የጭቃ መሰዊያ ስራልኝ ብሎ ሲያዘው እናያለን። አንድ ይሄ ነው። ሁለተኛ ራሱ እግዚአብሔር በተደጋጋሚ ሁላችን እንደምናውቀው በዚህ በኦሪት ዘጸአት እንግዲህ እቺ ምዕራፍ 20 ናት። ቁጥር ምዕራፍ 25 ላይ እንሄድና አንድ 5 ምዕራፍ ወደ ፊት ለፊት ሄደን ምዕራፍ 25 ቁጥር 10 ላይ ደግሞ ስንመለከት ከግራር እንጨት ታቦትን ይስሩ ይላል። ግራር እኮ እንጨት ነው። ማክሰኞ ከተፈጠሩት እጽዋት መካከል አንዱ ግራር ነው። ለምን ታቦት ስራ ይለዋል? በላይ በሰማይ በታችም በምድር ካሉ የማናቸውን ብሎታል እንዴ? ከግራር እንጨትም ታቦትን ይስሩ ይላል። የማናቸውን ምሳሌ አታድርጉ ካለ ከግራር እንጨትም ርዝመቱ ይናክል 2 ክንድ ተኩል ወርዱም ይናክል ብሎ መስራት ማዘዝ ጋር አምላክ አልነበረበትም ማለት ነው። ይሄ በደንብ ልናውቀው ይገባል ማለት ነው። ከዚህ ቀጥሎ ታቦት ብቻ አይደለም ደግሞ የታዘዘው የሚገርመው ማለት ነው። እዚሁም ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ። አሁን ደግሞ ኪሩቤል እነዚህ መላእክት ናቸው። ኪሩብ 1 ኪሩቤል ብዙ ቁጥር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ነው ያለው። በስሬት መክደኛው ላይ በሁለት ወገን ታደርጋቸዋል ይላል። ስለዚህ አሁን ታቦቱ አለ፣ ይሄው ከግራር እንጨት የሚሰራው። ቀጥሎ ደግሞ አለ ደግሞ 2 ኪሩቤል ደግሞ አለ ከተቀጠቀጠ ወርቅ ነው። አሁንም ቅርጽ ነው። በላይ በሰማይ ካለው በታችን በምድር ካለው የማናቸውም ነገር አታድርግ እያለ ይሄንን ቅርጽ ተቀርጾ እናገኛለን። ስለዚህ የማናቸውም አታድርግ እያለ ታቦትን ይመለከታል። እንደዛ ካልን ታቦት ጣዖት ከሆነ ስራ ያለው እግዚአብሔር ምን እያልነው ነው? የጭቃ መሰዊያን ይመለከታል። የጭቃ መሰዊያ ስራ ያለው እግዚአብሔር ምን እያልነው ነው? የተቀጠቀጠ ወርቅ ኪሩቤል ስራ ያለውን ይመለከተዋል። እግዚአብሔር አምላክን ምን አድርግ ምን ስራ እያልነው ነው? እግዚአብሔር በሁለት ቃላት የሚናገር አምላክ ነው። አንዴ አድርግ አንዴ አታድርግ የሚል ነው። ጥሩ። አንዳንዶች ከዚህ አለፍ ያደርጉና ደግሞ ይሄ ወርቁም የተቀጠቀጠ ወርቅ ከኪሩቤል የሚሰሩት ታቦቱም ሆነ እነዚህን አይደለም፣ እነዚህን አይደለም የሚመለከተው፣ ከዚህ ውጭ ያለውን ነው የተከለከለው ይላል። ጥሩ። እንደዛም ከሆነ በዚህ በአንደኛ ነገሥት በምዕራፍ 6 ላይ ቁጥር 23 እንደሚል ገጽ ነው እናገኛለን። አንደኛ ነገሥት ምዕራፍ 6 ይቅርታ፣ አንደኛ ነገሥት ምዕራፍ 6 ቁጥር 23 ላይ እንደሚል ቃል እናገኛለን። በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ ይላል። አሁን ይሄ ደግሞ ከምን ሰራ? ከወይራ እንጨት። የቀድሞ ምንድነው? ከተቀጠቀጠ ወርቅ እንደሚናተፉ አውራ አድሮ አድርገሳል። ይሄ ደግሞ ከየት ተሰራ? ከወይራ እንጨት። ይሄን እየሰራ ያለው ሰለሞን ነው። ቤተ መቅደሱ ከምን ሰራው? ከወይራ እንጨት። እሺ ኪሩቤል ብቻ ነው የሰራው? አይደለም። ይሄም ምዕራፍ 6 ቁጥር 23 ላይ ነው። ዝቅ ብላችሁ ቁጥር 29 ላይ ተመልከቱ። በቤቱም ግንብ ይላል ሰለሞን በሰራው ቤተ መቅደስ ግንብ ላይ ሁሉ ዙሪያ በውስጥና በውጭ የኪሩቤል እና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። አሁን ደግሞ ይህን ስዕል አይደለም ቀረጸ። በላይ በሰማይ በታችን በምድር የማናቸውም አታድርግ እያለ ሰለሞን ያልተፈቀደውን ነገር ኦሪት ዘጸአት የተከለከለውን ነገር አድርጎ ከሆነ እግዚአብሔር ለምን የዘንባባ ዛፍና የፈነዳ አበባ ምስል ሲቀርጽ ለምን ዝም አለ? ዘንባባ ፍጡር ነው፣ የፈነዳ አበባም ፍጡር ነው። በላይ በሰማይ ተብሏል፣ በታችም በምድር ተብሏል። የማናቸውም ነው ያለው። በገዛ ቤተ መቅደሱ ላይ ስዕል አይደለም ቅርጽ ሲቀረጽ በምስል እግዚአብሔር አምላክ ለምን ዝም አለ? ይሄ ቁጥር 29 ነው። ቁጥር 32 አሁንም ዝቅ እንበል። ሁለቱንም ደጆች ከወይራ እንጨት ሰራ፣ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። በቤቱ እኮ አይደለም በእግዚአብሔር ቤተ መቅደስ። ይሄን የሰራው ማን ነው? ሰለሞን። በምን? በገዛ የእግዚአብሔር ቤተ መቅደስ። የሚገርመው አይደለም። እዚች አንድ ምዕራፍ ከፍ ብላችሁ አንደኛ ነገሥት ማለት ነው ምዕራፍ 7 ላይ ከመጽሐፍ ቅዱስ ስለሆነ መጀመሪያ ማቅረብ ያለብን ምዕራፍ 7 ቁጥር 29 ላይ ደግሞ ይላል በክንፎቹም መካከል ለነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ ይላል። አሁን ደግሞ እዚህ ጋር ተመልከቱ። ቅድምን አየን ዘንባባ፣ ኪሩቤል፣ የፈነዳ አበባ። እዚህ ጋር ሳይሆን አንበሳዎችና ምኖች በሬዎች። ይሄ ደግሞ ግሩም ነገር ነው። ምኖች መጡ? አንበሳዎችና በሬዎች
ኪሩቤልም ነበሩ ይላል። አሁን ምን ተቀረጸ ማለት ነው? አንበሳና በሬ። አንበሳና በሬ እንስሳት ናቸው አይደሉም? አንበሳ የዱር አራዊት ነው፣ በሬ የቤት እንስሳ ነው። በእግዚአብሔር ቤተ መቅደስ ላይ ይሄንን ቅርጽ ማድረግ ይፈቀዳል ወይ? አንበሳ ሊመለክ ነው፣ በሬ ሊመለክ ነው። እንዲሁም በክንፎቹ ላይ ነበረ ከአንበሳዎችና ከበሬዎቹ በታች ሻኩራ የሚመስል ተንጠልጥሎ ነበር ይላል አንደኛ ነገሥት ምዕራፍ 7 ቁጥር 29። አሁን ይሄ የምንረዳው ምንድነው? ኪሩቤል አለ፣ ልብ በሉ፣ የፈነዳ አበባ አለ፣ ዘንባባ አለ፣ በሬዎች አሉ፣ አንበሳዎች። ይሄ ቅርጽ የኔል ቤተ መቅደስ ነው። ይሄ የተወገዘ ነው አይደለም። በምን እናውቃለን? እዚሁ የሰለሞን ቤተ መቅደስ ሲያልቅ እግዚአብሔር አምላክ እንዳለው ሰው ተመልከቱ። አንደኛ ነገሥት 9:3 ላይ እግዚአብሔርም አለው በፊቴ የጸለይኸውን ጸሎትህን እና ልመና ሰምቻለሁ፣ ለዘላለም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ። የቀደሰው እግዚአብሔር አምላክ ቤተ መቅደሱን በሙሉ ነው ወይስ ያቺ የኪሩቤል ያቺ የዘንባባ የፈነዳ አበባ የአንበሳና የበሬዎች ቅርጽ ያለውን ትቶ ጎምዶ ቆርጦ ነው የከፍለው የቀደሰው? የቀደሰው ምኑ ነው? ይህን የሰራኸውን ቤት ነው የሚለው። ልብ በሉ፣ ይህን የሰራኸውን ቤት ቀድሻለሁ፣ ከዛስ ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናል ይላል። ይህን የሰራኸውን ቤት ነው የሚለው። ቤተ መቅደስ ሰራ ከምን አለው ማለት ነው? የኪሩቤል ቅርጽ አለው፣ የዘንባባ አለው፣ የፈነዳ አበባ አለው፣ የአንበሳዎች አሉ፣ የበሬዎች አሉ። እነዚህ በሙሉ ፍጡራን ናቸው። ታዲያ እግዚአብሔር አምላክ በላይ በሰማይ በታችም ምድር የማናቸውም ነገር አታድርግ እያለ በገዛ ቤተ መቅደሱ ላይ እሱ በሚመለክበት ስሙ በሚጠራበት መቅደሱ ላይ ሰለሞን ይሄ ሲሰራ እግዚአብሔር አምላክ እንደኛ ሼም የሚይዘው አምላክ ነው? በይሉኝታ የሚያልፍ አምላክ ነው? ባላየ ባልሰማ ሰለሞንን ለመናገር ሞራሉ እንዳይጎዳ ብሎ ዝም የሚል አምላክ ነው? ይህን የሰራኸውን ቤት ቀድሻለሁ ነው የሚለው። የተቀደሰውን ነገር የሚነካ ደግሞ ቅዱስ ነው። የተቀደሰውን ነገር የሚነካ ቅዱስ ነው። አሁን ከዚህ በኋላ ደግሞ እንግዲህ ተመልከተን፣ አንበሳ አገኘን፣ የበሬዎች ቅርጽ አገኘን። ይሄን ቤት እግዚአብሔር አምላክ ምን አደረገው? ደግሞ ቀደሰው። መቀደስ ብቻ አይደለም፣ ዓይኖቼም ልቤም በዘመን ሁሉ በዚያ ይሆናል። ከዚህ ቀጥለን ደግሞ የምንመለከተው ብዙ ጊዜ ከስግደት ጋር ስለሚያያዝ ጥሩ፣ ይሄ እኮ አልተከለከለም ለመማሪያ ሊሆን ይችላል፣ ስግደትስ መች ታዘዘ ልንል እንችላለን። ሁላችን የምናውቀው ግን ያላለበምንና አንድ ነገር ላሳይ። ምን እንደሚለው ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎችም በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸው ትንቢያ ነሰነሱ ይላል። በማን ነው የተደፉት? በእግዚአብሔር ታቦት ፊት ነው። የእግዚአብሔር ታቦት ፊት ቅርጽ ነው አይደለም? ሁላችን የምናውቀው ነው። የእግዚአብሔር ታቦት ቅድም እንዳሳየኋችሁ ይሄኛው ታቦቱ ምን ያለ ነው? የተቀረጸ ነው። ይሄ የተቀረጸ